ምንም የመዳኘት ፍላጎት የለኝም። ምን ሆኜ ነው? እኔ ምን አቅልሃለሁ? ከሚስት ጋር ተጣላህ እንዴ? የምን ሚስት? የምን ሚስት? ተፋታን እኮ አልሰማህም እንዴ? አንተ እንደዚህ ደስ የሚል ዜና ማለት ምን ነው? ምን ተፈጠረ? አረ መፋታታችን ደስ አለ? አረ እንደዛ እኮ አይደለም በእውነት አፌን ወለም ብሎኝ ነው። ግን ምንድነው በሰላም ነው የተጣላችሁት? ይሱ ያሟል እንዴ? በሰላም የሚባል ጠባልክ? አይ ማለት ምን አጋጫችሁ ለማለት ፈልጌ እኮ ነው። ምን እባክህ እሱማ ሽሮ ነው ያጋጨን። ሽሮ ማለት ምን ለማለት ፈልገህ? ማለትማ ባለፈው ሽሮ ስራ አለችኝ። ርፍ አንተ ነህ ጭራሽ ወጥ የምትሰራው እና ሌላ ማን ይሰራል? እሷም ሶፋ ላይ ተጎልታ ቲቪ ስታይ ነው የምትውል። ጉድ እኮ ነው እናንተ። እሺ ከዚያማ ሰርቻ አቀረብኩላትና ጫው የለውም አለች። እኔም አንቺ ካለሽ በቃል ብዬ ነው አልኳት። አንተም ተባብረሃል። እሺ ከዚያማ ምን ይወራል? እንደ በቆሎ አሽታሽታ ለቀቀች። እኔ ወንድሜ እኔ ልታሽል ይቺ ጨካኝ እንኳን ቀረች። ምን አልክ? አይ ማለት እዚሁ ነው እንትን ግን አንተ እኮ ነው ጥፋተኛው ሲጀመር። ካልጠፋ ሴት እንዴት ቦክሰኛ መርጣት አገባረ? ተወኝ እባክህ። መች እንደዛ መሆኑን አወቅ ወይ አንተ? ሲጀመር ግን አንተ ራስን አታስከብርም ነበር እንዴ? እሷ እያለች አንተ እንዴት ወጥ ትሰራለህ? ወይ ጉድ! እኔ መች መስራቱ ከበደኝ። ዱላውን ብትቀንስልኝ ኖር ወንድሜ። ሁሉ ጊዜ ነው እንደምትደበድብ እና ሁሉ ጊዜ ከሰኞ እስከ ዓርብ ትደበድበኛለህ። ምን ነው ቅዳሜና እሑድ እረፍት ነው? ቅዳሜና እሑድ ማዝ ይመጣል ወይ አንተ? አይዞህ በቃ ምን አትጨናነቅ፣ ሁሉም ያልፋል። ማነህ? እስኪ ተወዳዳሪ ያስገባልን እንጀምር። እሺ እየገባ ነው። በቃ አሁን ተረጋጋና ስራችንን እንቀጥል። እንዴ አባዬ አባት ነው? ሰላም ዋላችሁ? ሰላም ዋሉ ጋሼ። በሰላም ነው አባዬ? አንተ እያለ ደግሞ ምን ሰላም አለ? ምን እያደረክ ነው? እንዴ አባዬ እዚህ እኮ ነው የምሰራው ዳኛውኝ። ኧረ ወዲያ ስራ ለስራ ብለህ ወጥተህ እዚህ ነው ተወዝፈህ የምትውለው? ለዛ ነው ባለቤትም የፈታቸው። እንዴ ጋሼ ምን እያሉ ነው? ስራ እኮ ነው ያዝነው እዚህ ጋር። ዝም በል። ይሄ ደግሞ ምንድነው ሳይጠሩት የሚለፈልፈው? የማን ልጅ ነው? ያቶ ተሰማ ልጅ ነው እንዴ አንተ? ኧረ አባዬ አይደለም የስራ ባልደረባዬ ነው። ኧረ ወዲያ የስራ ባልደረባ አግኝተህ ሞታል። ማን ነው ስምህ አንተ? እኔ ዳኒ ነው ስም። እሺ ልጅ ዳኒ፣ እና እንዴት ነው ስራ ብትሰሩ አይሻልም? ወጣ ብላችሁ እዚህ ተጎልታችሁ ከምትውሉ። እንዴ አባዬ ምንድነው የምታወራው? አንተን ያናገር የለም እሱን ነው የጠየቅኩት። ጋሼ ስራ እኮ ነው ይሄ የሚከፈለናል እኮ። እንዴት እዚህ ተጎልታችሁ ማን ነው የሚከፍላችሁ? አልገባሁትም ጋሼ። ዝም ብለን እኮ አይደለም የምንቀመጠው፣ ዳኛ ነን። እንዴት የፍርድ ቤት ነው እንዴ? ምንድነው የምትዳኝ? ወይስ አያውቅም ብላችሁ ልትሸውዱ ነው? አረ ጋሼ እንደዛ አይደለም። እንትን ነው የተለያየ ታለንት ያላቸው ሰዎች እዚህ ይመጣሉና እነሱን ነው የምንዳኘው። ታለንት ያላቸው ሰዎች? ታለንት ምንድን ነው? ታለንት ማለት ተሰጦ ማለት ነው። የተለያየ ተሰጦ ያላቸው ሰዎች እዚህ መጥተው ያቀርቡልናል። እንደዛ ነው። እሺ ግን አሁን ይሄ እኔ ልጅ ምንም ተሰጦ የለውም እና እንዴት ነው ተሰጦ ያለውን ሰው ሊዳኝ የሚችል?